ሰላም ውድና የተከበራችሁ የኢንፎቴክ አማሪክ ቲዩብ ተከታታዮች እንዴት ናችሁ? ሁሉ ሰላም ሁሉ ፒስ። እኔ በጣም ደህና ነኝ። በባለፈው ትምህርታችን ማለትም በክፍል 2 እና በክፍል 3 በነበረው ትምህርታችን ለአንድ ሞባይል ሶፍትዌር ጠጋኝ ባለሙያ ምን ያስፈልገዋል የሚለውን አይተን ነበረ። በተጨማሪም ደግሞ ኤምቲኬ ማለት ኤስፒዲ ማለት ኳልኩለም ማለት ምንድነው የሚለውንም በዝርዝር አይተን ነበረ። ከዚህ በኋላ ደግሞ የምንማማር የሆነው ማለትም የዛሬው የትምህርት ፕሮግራማችን መጀመሪያ ኮምፒውተራችን ላይ መጫን ያለብን ነገር ምንድነውስ የምንጭነው የሚለውን ነገር ነው የምናየው ማለት ነው። እስከ ፕሮግራም ፍጻሜ አብራችሁ እንድትቆዩ እየጋበዝኩኝ ይህን ፕሮግራም አዘጋጅቼ ማቅረብላችሁ እኔ መሐመድ ኢብራሂም ነኝ። ለማስታወስ ያክል ለኢንፎቴክ አማሪክ ቲዩብ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቱን በመጫን በየሰዓቱ ልዩነት የሚለቀቁ የሞባይል ሶፍትዌር እና ሃርድዌር ትምህርቶች በሯችሁን እያንኳኩ የሚመጡ ይሆናል ማለት ነው። ቀጥታ ወደ ዛሬ ፕሮግራም ወስዳችኋለሁ። ውድና የተከበራችሁ የኢንፎቴክ አማሪክ ቲዩብ ተከታታዮች በመጀመሪያም ኮምፒውተራችን ላይ ለመጫን መጀመሪያ ምንም ነገር ከማድረጋችን በፊት ሶፍትዌር የምንሰራበትን ፒሲ ፎርማት ማድረግ ይጠበቅብናል። ጽዱ ከቫይረስም ከምንም ጽዱ ማድረግ ይጠበቅብናል ማለት ነው። አንድ የሶፍትዌር መጫኛ ፒሲ ማዘጋጀት አለብን። ማለትም ምሳሌ እኔ አሁን ይሄን የማሳያችሁ ፒሲ ኖርማሊ የሶፍትዌር መጫኛ አይደለም፣ አንዳንድ ጊዜ ነው እንጂ የምጠቀምበት እንደዚህ የተለያዩ ሶፍትዌሮችን የምጭንበት ፒሲ አይደለም። ራሱን የቻለ ፒሲ ያለኝ የሞባይል ሶፍትዌር ብቻ የምሰራበት ማለት ነው። እናንተም ስፔሻሊ ለመስራት ከፈለጋችሁ መጀመሪያ ኮምፒውተራችሁን ፎርማት ካደረጋችሁ በኋላ የምትጭኑት ነገር አለ። ማለትም የሚያስፈልጉ ነገራቶች ውስጥ ብለን ከዘረዘርናቸው ውስጥ መጀመሪያ ኮምፒውተራችሁ ላይ የምትጭኑት ማለትም ለአንድ ሞባይል ሶፍትዌር ጠጋኝ ባለሙያ አንደኛ የራስ ተነሳሽነት፣ ሁለተኛ ፒሲ ያስፈልጋል፣ ሶስተኛ እንደዚህ ያን ይላል። ከዛ ውስጥ ደግሞ ድራይቨር ብለን ነበር እና ምንም ነገር ከመስራታችን በፊት ድራይቨር መጫን ያስፈልገናል ኮምፒውተራችን ላይ ማለት ነው። ኮምፒውተራችን ላይ ድራይቨር መጫን ያስፈልገናል። ድራይቨሩ ከየት ነው የሚገኘው? ከፈለጋችሁ ከኢንተርኔት ላይ ሰርች ማድረግ ትችላላችሁ። የኤምቲኬ ድራይቨር አለ፣ የኤስፒዲ ድራይቨር አለ፣ የኳልኩለም ድራይቨር አለ፣ የሳምሰንግ ድራይቨር አለ። የሁሉም የራሱ ድራይቨር ይኖራል። እናም ለአንድ ሞባይል ጠጋኝ ባለሙያ የሚያስፈልጉት ድራይቨሮች ቴሌግራም ቻናል ላይ ለቀዋለሁኝ። ማለትም እዚህ ስክሪን ላይ የምትመለከቱት ቴሌግራም ላይ ጽፋችሁ ሰርች ብታደርጉ ቻናሉ ይመጣላችኋል። ቻናሉ ላይ ማግኘት ትችላላችሁ ማለት ነው። ምንም አይነት ክፍያ የለውም። ይሄ እሱን አወርዳችሁ መጠቀም ትችላላችሁ ማለት ነው። ኮምፒውተራችሁን ፎርማት ባታደርጉትም ችግር የለውም። ማለትም ቫይረስ እንዳይበጠብጣችሁ ነው እንጂ ኮምፒውተራችሁን ፎርማት ሳታደርጉ ለተጠቀም ብትሉም ትችላላችሁ። ነገር ግን ትርፍ ኮምፒውተር ወይም ደግሞ ትርፍ ላፕቶፕ ካላችሁ ፎርማት አድርጋችሁ እንደገና ብትጭኑት ተመራጭ ነው ማለት ነው። እናም ዛሬ የማሳያችሁ ድራይቨሮችን እንዴት አድርገን የምንጭነው የሚለውን የማሳያችሁ ማለት ነው። ያያችሁ እስከ ፕሮግራም ፍጻሜ አብራችሁ እንድትቆዩ በትህትና እየጠይቃለሁ። ቪዲዮ እያሳለፋችሁ ወደ መሃል ማየትም አይቻልም። ቪዲዮ ወደ መሃል እያሳለፋችሁ ማየት ያስቀጣል፣ እንዳታዩ እሺ። እናም መጀመሪያ እስኪ ወደ አዘጋጀሁት ድራይቨር እንመልከት። እነዚህን ድራይቨሮች አዘጋጅቻለሁኝ። ኤምቲኬ ድራይቨር የተለያዩ ድራይቨሮች አሉ ማለት ዘርዝሬ እንትን ባላቸው የተለያዩ ድራይቨሮች አሉ። ሁሉንም ተርታውን ኤክስትራክት እያደረኩ ነው ኢንስታል ማድረገው። እናንተም እንደዚሁ ሁሉንም ዳውንሎድ ካደረጋችሁ በኋላ ከቴሌግራም ላይ ሁሉንም ኤክስትራክት እያደረጋችሁ ኢንስታል ማድረግ ይጠበቅባችኋል ማለት ነው። አሁን ከዚህ ከመጀመሪያው ጀምር ኤክስትራክት ሄር አለ። ኦኬ ኤክስትራክት ተደርጎልኛል። ስማርት ፎን አሁን እዚህ ጋር 64 እና 86 ይላል። ይሄ ማለት የኮምፒውተራችሁ ኦፕሬቲንግ ሲስተም ማለት ነው። የእናንተ ኮምፒውተር 64 ቢት ነው ወይንስ 32 ቢት? 32 ቢት ከሆነ 86 የሚለውን የምትመርጡት 64 ከሆነ ደግሞ 64 ቢት ከሆነ ነው የምትመርጡት። የኮምፒውተራችሁን ደግሞ ቢቱን ወይም ደግሞ ኦፕሬቲንግ ሲስተሙን ለማወቅ ከፈለጋችሁ ዚስ ፒሲ ላይ ትሄዱና ራይት ክሊክ በማድረግ ፕሮፐርቲ የሚለውን ትጫናላችሁ። አያችሁት አይደለም? ምሳሌ እዚህ ጋር ሲስተም ታይፑ ወይም ደግሞ ኦፕሬቲንግ ሲስተሙ 64 ቢት ኦፕሬቲንግ ሲስተም ነው የኔ ማለት ነው። እናንተ 32 ቢት ሊሆን ይችላል። ስለዚህ እናንተ በኦፕሬቲንግ ሲስተማችሁ አይነት ነው የምትጭኑ። 64 ቢት ከሆነ 64 ቢት ትጭናላችሁ። 32 ቢት ከሆነ ደግሞ 32 ቢት ወይም ደግሞ 86 ብሎ ይመጣል። እሱን ነው የምትጭኑት ማለት ነው። ምሳሌ አሁን የ86ን ልጫን ብል ተመልከቱት። አያችሁት አይደለም?
አያችሁት አይደለ? ኢንስታል አያደርግልኝም ማለት ነው። ስለዚህ የ64 ቢቱን እመርጣለሁ። 64 ቢት ላይ ገብቼ ነገር ግን የራሱን ኦፕሬቲንግ ሲስተም ስመርጥለት ኢንስታል ያደርግልኛል ማለት ነው። ሁለቱንም ጭኘዋለሁ፣ የ32ንም የ64ንም ሁለቱንም ጭኘዋለሁኝ ማለት ነው። ኦኬ አንድ ድራይቨር ጭነናል ማለት ነው። እነዚህ ለአንድ ለሞባይል ጠጋኝ ሶፍትዌር ባለሙያ የሚያስፈልጉት ድራይቨሮች ናቸው። አሁን ደግሞ የኤምቲኪ ወይም ደግሞ ሚዲያቴክ የሱን ደግሞ ድራይቨር ኢንስታል እናደርግ ነው። እሱንም ኤክስትራክት ሄር እንለዋለን። ኦኬ ይሄ ተደጋገመ። ይሄን ኢንስታል ስላደረኩት እንዳያሳስተን ዲሌት ላድርገው። እሺ አሁን ሚዲያቴክ ዋናው ድራይቨር ይሄ ነው። ይሄን ኤክስትራክት እናደርጋለን። ዩኤስቢ ድራይቨር ማለት ነው። ኤክስትራክት ይሄው መጥቶልኛል። እሱን ከፍታለሁ። እንደ ሴትአፕ ነገር ነው። ከፍተዋለሁ። ኔክስት ላለው ኔክስት ኢንስታል ኔክስት አያችሁት አይደለ? በዛ አይነት መልኩ ይጭልልኛል ማለት ነው። አሁን ሚዲያቴክን ፕሊስ ሪስታርት ኮምፒውተር ነው የሚለኝ። ያው ሚዲያቴክን ብቻ ከሆነ የምትጭኑት ኮምፒውተራችሁን ሪስታርት ማድረግ ትችላላችሁ። ነገር ግን ሚዲያቴክ ብቻ ካልሆነ ደግሞ እሱን እንመልስና መጨረሻ ላይ ኮምፒውተራችንን ሪስታርት እናደርገዋለን። ሪፍሬሽ አድርጎ ይመለሳል ማለት ነው። አሁንም እንዳያሳስተን የሚዲያቴክ እነዚህን የጫናቸውን ዲሊት እናድርግ፣ በዛ ያለ ድራይቨር ስለሆነ ማለት ነው። ኦኬ ኢንስታል ድራይቨር የጫንኩኝ ማለት ነው። ዲሊት እናደርጋለን ከጫንኩ በኋላ። ይህ የኤስፒዲ ዩኤስቢ ድራይቨር ነው።
ውድና የተከበራችሁ የኢንፎቴክ አማሪክ ቲዩብ ተከታታዮች በዚህ አይነት መልኩ ድራይቨሮቹን ጭነን እንጨርሳለን ማለት ነው። ከመጀመሪያው እስከ መጨረሻው የጫናቸው ድራይቨሮች የተለያዩ ድራይቨሮች ናቸው። የኤምቲኬ፣ የኤስፒዲ፣ የሳምሰንግ እንዲሁም ደግሞ የተለያዩ የሆኑ ድራይቨሮች ናቸው። እነሱን ሙሉውን አውርዳችሁ ኢንስታል ማድረግ ይጠበቅባችኋል ማለት ነው። አሁን በኋላ የኔ ኮምፒውተር ማንኛውንም ስልክ ባመጣ ያገናኝልኛል ማለት ነው። ስለዚህ በዚህ አይነት መልኩ ድራይቨሮችን እንጭናለን ማለት ነው። ማንኛውም አይነት ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ፣ የሚደርሰኝ ይሆናል። ስለተከታተላችሁኝ እጅግ አድርጌ እያመሰገንኩኝ የዛሬው ፕሮግራም ይሄን ይመስል ነበር። በቀጣይ ቪዲዮ ማለትም የሚራክል ቴንደር ድራይቨር እንዴት አድርገን ኢንስታል እንደምናደርግ የሚለው ጋር እስከምንገናኝ መልካም ጊዜ